አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሰሚራ ቻናል ተከታታዮች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንደተለመደው ዛሬ በሌላ በአዲስ በጣም ደስ በሚል ቪዲዮ መጥቻለሁ። እኔ ለእናንተ ለፋሚሊዎች መቼም ማልሆነው ነገር የለምና ማለት ነው። እናንተም ደግሞ የተለያዩ ነገራቶች ይዤላችሁ እንድመጣ ማለት ነው ላይክ በማድረግ እና ጥሩ ጥሩ የሚያበረታታ ኮሜንት በመጻፍ አበረታቱኝ ማለት ነው። ለቻናሌ ደግሞ አዲስ የሆናችሁ ቤተሰቦች ማለት ነው ቻናሌ ሰብስክራይብ አድርጋችሁ እንድትቀላቀሉት በትህትናና በአክብሮት እጠይቃለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ማለት ነው ስልካችን እንደዚህ በቀላል ነገር ማለት ነው ብር ሳናወጣ ስልክ ቤት ሳንሄድ፣ አሁን ብዙዎቻችን ስልካችን ግላሱ ቢሰበርብን ማለት ነው ብዙ ጊዜ ለማሰራት ለመሄድ በጣም እንቸገራለን ማለት ነው። ለምን አሰሪዎቹ ደግሞ ለናንተ አሰሪዎቻችን ለኛ የሆነ ነገር ፈልገን ውሰዱን ወይም ደግሞ እናድርግ ብለን ስንል ማለት ነው ለመውሰድ ፍቃደኛ አይደሉም ብዙ ጊዜ ማለት ነው። ስለዚህ እንደዚህ ቀለል ባለ ነገር ብር ሳናወጣ በቤታችን በሚገኙ ግብአቶች ማለት ነው ሞክሩት። እኔ ሞክሬው ነው ለናንተ ምነግራችሁ። ባልሞክረው ኖሮ ደግሞ ለናንተ ይጠቅማል ብዬ ይዤው አልመጣም ነበረ ማለት ነው። ስለዚህ እኔ ስለሞከርኩት ነው ማለት ነው ለናንተም ይጠቅማል ብዬ እንደኔም እንደዚህ ሱቅ መውሰድ ወይም ደግሞ የሆነ ነገር ተበላሽቶባችሁ አንወስድም ብለው ለሚሏችሁ እህቶቼ ያው አስፈላጊ ነው ብዬ ስላሰብኩኝ ነው ይዤላችሁ የመጣሁት ማለት ነው። እነዚህ ቀላል 3 ግብአቶች በመጠቀም የተሰበረው ግላሳችን እንደ አዲስ መመለስ መጠገን እንችላለን ማለት ነው። ግብአቶቹ ደግሞ በጣም ቀላል በጣም ሲምፕል ነገር ናቸው። የትም ቤታችን ውስጥ የምናገኛቸው ናቸው ማለት ነው። እና ስልኳችሁ እንደዚህ ስብርብር ስንጥቅጥቅ ቢልባችሁ ማለት ነው ያው እንደምታዩት ነው በቪዲዮ እኔ ሞክሬዋለሁኝ ስለሞከርኩት ነው እናንተ ጋር ያመጣሁላችሁ እንጂ እኔ ተጠቅሜ ባላየው ያኔ ዝም ብዬ እንትን ቪዲዮ ነው ወይም ደግሞ ፌክ ነው ብዬ ነበረ ምለው ማለት ነው። ስለተጠቀምኩትና ስለሞከርኩት እውነትም ስለተስተካከለልኝ ነው እናንተም ይጠቅማችኋል ብዬ እስቲ እህቶቼም ላሳያቸው። ሊጠቅማቸው ይችላል። እንደዚህ ስክሪኑ ግላሱ ተሰብሮባቸው ለማሰራት መውሰድ ያልቻሉ ይኖራሉ በማለት ይዤላችሁ መጣሁኝ ማለት ነው። ስለዚህ 3 ግብአቶች ብቻ ተጠቅማችሁ ስልካችሁ እንደ አዲስ ማስዋብ ወይም ደግሞ እንደ አዲስ ማድረግ ትችላላችሁ። እመኑኝ ይስተካከላል። ውሸት ነው ወይም ደግሞ ዝም ብላችሁ ካሜራ ነው ምናምን ብላችሁ እንዳትሉ ማየት ማመን ነውና ማለት ነው። ስለዚህ እነዚህም ግብአቶች መቼም እነዚህ የቤታችን ውስጥ የለም ብላችሁ አትሉኝም ማለት ነው። መጀመሪያ ላይ የቀባው ደግሞ ምንድነው ቫዝሊን ነው የመጀመሪያው። ቫዝሊን ትቀባላችሁ። ይሄ እንደዚሁ ባያችሁት በምታዩት መልክ ማለት ነው በደንብ አድርጋችሁ ቫዝሊን ትቀቡታላችሁ። ከዛ ከቫዝሊኑ ላይ ደግሞ ምን ትደርጉለታላችሁ? ፍርሻት ማዕጁን ማለት ነው። ወይም ደግሞ ያው መቼም ሲግነን ማያውቅ የለምና ፍርሻት ማዕጁንን በደንብ ትደርጉበታላችሁ። ከዛም በኋላ ምን ያስፈልጋችኋል? ለዝጋ ያስፈልጋችኋል። ነጭ ለዝጋ ያስፈልጋችኋል። እንደዚህ ያው በምታዩት መልክ ልክ በቪዲዮ መልክ ስሩት ማለት ነው። በቪዲዮ መልክ ስሩት ማለት ነው እናንተም ማለት ነው። ከዛ ለዝጋ ያስፈልጋችኋል። ለዝጋ እንደዚህ ትለዝጉትና ከዛ በእጃችሁ በደንብ አድርጋችሁ ጠበቅ ጠበቅ ታረጉታላችሁ። ያው ቪዲዮ ላይ እንደምታዩት ነው መስራት ያለባችሁ። የተለየ ነገር የለውም ማለት ነው። ከዛ በእጃችሁ ጠበቅ 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 ታረጉትና ከዛ ለዝጋውን ከለዘጋችሁት በኋላ ማለት ነው በደንብ ታጠብቁታላችሁ ማለት ነው። ከዛም በኋላ ደግሞ ምን ታደርጋላችሁ?
ላይተር ማለት ነው። መቼም ላይተር ማያቅ የለምና ላይተር ታመጡና ልክ እሱ ባረገው መንገድ እንትን ትላላችሁ ማለት ነው። ላስቲኩ እስኪቀልጥ ሙቀት እስኪሰማው ድረስ በላይተሩ እንደዛ ታደርጋላችሁ ማለት ነው። ከዛም በኋላ ድጋሚ ደግሞ በእጃችሁ በደንብ አድርጋችሁ ጠበቅ 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 ታረጋላችሁ። ያው እሱን በቪዲዮ መሰረት ነው መስራት ያለባችሁ ማለት ነው። ከዛ እንደዚህ ጠበቅ ጠበቅ እናደርገዋለን። ከዛም በኋላ ጠበቅ ጠበቅ ካረግነው በኋላ ምን እናደርጋለን? በላይተር ይኸው አያችሁት፣ ሙቀት እንዲሰማው ማለት ነው። ያያችሁት እስኪቀልጥ ማለት ነው። ሙቀት እንዲሰማው እስኪቀልጥ ታደርጉታላችሁ ማለት ነው። ከዛ በኋላ ደግሞ ቀስ አርጋችሁ ምኑን ታነሱታላችሁ? ለዝጋውን ታነሱታላችሁ ማለት ነው። ቀስ እያደረጋችሁ ለዝጋውን ታነሱታላችሁ። ከዛም በኋላ ደግሞ ሶፍት አምጥታችሁ በሶፍት ጥርግ ታረጉታላችሁ። ከዛ የተሰባበረው የነበረው ግላሳችሁ ምን ይሆናል? ወደ አዲስ ይቀየራል ማለት ነው። ስለዚህ በቀላል ግብአት ማለት ነው በቤታችን ውስጥ በምናገኛቸው ግብአቶች ስልካችን እንደዚህ ማሳመር ማስዋብ ይቻላል ማለት ነው። እና በጣም ቀላል ዘዴና በጣም ቀላል ነገር ነው ማለት ነው። ስልኩ ምንም የሚሆነው ነገር የለም። እኔም በጣም ነው የተገረምኩት። እኔ ሴትዬ ስንት ቀን ውሰጂኝ 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 ብዬ ስንት ቀን መሰላችሁ ስክሪኑ ግላሴ ተሰብሮብኝ ማለት ነው እጄ እስከሚቆርጠኝ ድረስ ማለት ነው። የሆነ እንደዚህ ሜሴጅ ኮሜንት ስጽፍ እጄ እስከ ማለት ድረስ ደርሶ ነበረ ማለት ነው። ስለዚህ እንደዚህ በቀላል ዘዴ ማለት ነው ስልኬን አሳመርኩኝ። ካሁን በኋላ 50 ሪያል ማውጣት የለም። ከመዳም ጋር ስልክ ቤት ውሰጂኝ፣ ግላስ እፈልጋለሁ፣ ስልኬ ግላስ ይፈልጋል የሚባል ነገር ቀረ እላችኋለሁኝ። በዚህ ቪዲዮ በእነዚህ በሶስት ግብአቶች ማለት ነው ስልካችን እንደዚህ ማሰማመርና ማስተካከል እንችላለን ማለት ነው። ይጠቅማችኋል፣ ተጠቀሙበት። በጣም ዛሬ ከሌላ ቀን ከወትሮ በተለየ ደስ የሚል ቪዲዮ ነው ይዤላችሁ የመጣሁት። እናንተም ደግሞ በቪዲዮ እንደምትደሰቱበትና ደግሞ ሞክራችሁት ማለት ነው የተስተካከለላችሁ እህቶች ደግሞ ልታመሰግኑኝ በኮሜንት እንደምትመጡ እርግጠኛ ነኝ ማለት ነው። ሞክሩትና በኮሜንት አስቀምጡልኝ። ድጋሚ ደግሞ የምስጋና ቪዲዮ እሰራለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ዝት ይበልልኝ ባይ። በሌላ ቪዲዮ እንገናኝ።